ሰላም ጤና ይስጥልን ውድ ተመልካቾቼ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬ ደግሞ በአዲስ ፕሮግራም መጥቻለሁ። ፕሮግራሜን ከመጀመሪያ በፊት ቻናሌን ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ። ዛሬ ደግሞ ይዤላችሁ የመጣው ፕሮግራም ብዙ ጊዜ ብዙዎቻችን የምናውቀው ፎቶ በምንነሳበት ሰዓት አይናችን ቀይ መሆን፣ በተለይ ደግሞ በጨለማ ሰዓት ፎቶ በምንነሳበት ጊዜ ማለት ነው። ይሄ ለምን እንደሚሆን ያውቃሉ? የአይናችን ክቧ ክፍል ወይም ደግሞ ፐፒል የምንላት ክፍል ቀዳዳ እንደመሆኗ መጠን ፍላሹ ወይም ደግሞ ምንነሳበት ካሜራ ወይም ምንነሳበት የስልክ ላይት አይናችን ላይ በሚያርፍበት ሰዓት ከጀርባ ያለውን የአይናችንን የደም ክፍል ስለሚያንጸባርቅ ማለት ነው። ስለዚህ ፎቶ በብዛት ስንነሳ አይናችን ቀይ የሚሆነው ወይም ደግሞ የፐፒላችን ክፍል ደም የሚመስለው ለምንድነው? በጨለማ ጊዜ ምክንያቱም እነዛ ቀዳዳዎች ላይት ሲያርፍባቸው ከኋላቸው ያለውን የደም ስርጭት ስለሚያንጸባርቁ ነው ማለት ነው። ፕሮግራሜን ስላዳመጣችሁኝ አመሰግናለሁ። ለቻናሌ አዲስ ሆናችሁ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳይረሱ።